ሕዝቡንም አይቶ ይላል ለማስተማር እኮ ነው ወደ ተራራ ወጣ ይላል። ወደ ተራራ ወጣ። በተቀመጡም ጊዜ አፉንም ከፍቶ አስተማራቸው ይላል። አየ አንድ ሰው የሚያስተምርም ሆነ የሚማርም የሁለቱም መስፈርት አለ። የሚያስተምረው ሰውዬ ህዝብ ካልተቀመጠለት፣ ህዝብ ተረጋግቶ ቁጭ ካላለለት ማስተማር ውስጡን አይሞላውም፣ ደስተኛ አይሆንም፣ የእግዚአብሔርን መንገድ ማሳየት አይችልም። ስለዚህ የእግዚአብሔርን መንገድ ማየት የሚፈልግ ሰው መቀመጥ አለበት። መቀመጥ ረጋ በይ፣ ተረጋጊ፣ የእግዚአብሔርን ቃል ስሚ፣ ህይወትሽን ታገኘዋለሽ። እግዚአብሔር የሚልሽን ታያለሽ። ይሄ እግዚአብሔር ቃል መስታወት ነው። ያለሽበትን ህይወት ያለሽበትን ነገር ይናገርሻል። ክብር ለጌታ ይሁን። ስለዚህ እንዲህ ልበላችሁ፣ ተቀመጡ፣ ረጋ በሉ። ህይወት አለ የእግዚአብሔር ቃል ውስጥ፣ ሰላም አለ የእግዚአብሔር ቃል ውስጥ፣ እረፍት አለ፣ በረከት አለ። የተበላሸ ነገር ይስተካከላል በእግዚአብሔር ቃል ውስጥ። በእግዚአብሔር ቃል ውስጥ እግዚአብሔር ማንነትህን ያያል፣ ራስህን ያያል፣ ራስሽን ያያል፣ ህይወትሽን ያያል፣ ማንነትሽን ያያል። ዛሬ እግዚአብሔር የሚናገራችሁ ይሄ ነው። ተረጋጊ፣ ተቀመጪ፣ ከእግሮቼ በታች ሁኚ፣ ስሚኝ፣ አድምጪኝ ነው እያለሽ ያለው። በተቀመጡም ጊዜ አፉን ከፍቶ አስተማራቸው ካለ በኋላ አስተማራቸው እንዲህም አለ ይላል። እንዴት አለ? እንዲህም አለ። ቁጥር 3 በመንፈስ ድሆች ብፁዓን ናቸው። በምን? በመንፈስ መንፈስ ቅዱስ በውስጣቸው የሌሉ ብዙዎች ናቸው። እናስ መጽናናትን፣ ኢየሱስ ጌታ ነው። በመንፈስ ድሆች የሆኑ ብፁዕ ናቸው፣ መንግሥተ ሰማያት የእነርሱ ናትና። ድሃ የሆኑ የምን ድሃ? የመንፈስ ቅዱስ ድሃ ብዙዎች ናቸው እና መንግሥተ ሰማያት የእነርሱ ናት። የለማን? በመንፈስ ድሆች የሆኑ መንግሥተ ሰማያት የእነርሱ ናት። የሚያዝኑ ይላል። ሃሌሉያ! ምን የሚሉ? የሚያዝኑ። ስንቶቻችሁ በምንድን ነው እያዘናችሁ ያላችሁት? በስንት ነገር አዘንሽ? በስንት ነገር አዘንክ? በስንት ነገር ግራ ተጋባሽ? ይሰማል ወይ? በስንት ነገር ግራ ተጋባሽ? በስንት ነገር ቋንቋሽ ተደበላለቀ? የሚያዝኑ ይላል ብዙኃን ናቸው፣ መጽናናትን ያገኛሉ። ከማን? እግዚአብሔር መንፈስ። መጽናናትን የሚሰጥ የእግዚአብሔር መንፈስ፣ የሚያበረታ የእግዚአብሔር መንፈስ፣ የሚረዳ የእግዚአብሔር መንፈስ፣ የተሰበረን የሚጠግን የእግዚአብሔር መንፈስ፣ ቁስልን የሚፈውስ የእግዚአብሔር መንፈስ፣ የሚረዳ የሚራራ የእግዚአብሔር መንፈስ፣ አቅም የሚሆን የእግዚአብሔር መንፈስ፣ ህመምን ከላያችን ላይ የሚያነሳ የእግዚአብሔር መንፈስ። መጽናናትን ያገኛሉ። እነማን? ሐዘን ውስጥ ያሉ፣ በጣም ልባቸው የተሰበረ፣ የሚያዝኑ፣ ያዘኑ መጽናናትን ያገኛሉ። መጽናናትን ያገኛሉ። መጽናናትን ያገኛሉ።
ኢየሱስ ጌታ ነው። መጽሐፍ እንደዚህ ይላል፣ ሕዝቡንም አይቶ ወደ ተራራ ወጣ፣ አፉንም ከፍቶ አስተማራቸው፣ እንዲህ አለ ተብሎ ተጽፏል። አፉንም ከፍቶ አስተማራቸው ይላል። ኢየሱስ ጌታ ነው። ቻኖ ካፓራዲያ ላቦራ ወሊቫኒያ ሳካታያ አይ ፕሬቸለንጣ ዊላ ሶኒያኮ ኢየሱስ ያድናል። ይችላል የእናንተን ነገር፣ ይችላል ያንቺን ነገር፣ ይችላል ማጋዳራ ባሲያ። አሜን ነው ወይ? የሚያቅተው ነገር የለም፣ የሚሳነው ነገር የለም፣ የሚከብደው ነገር የለም። እግዚአብሔር ያንቺን፣ እግዚአብሔር ያንተን፣ እግዚአብሔር የፋሚሊ፣ እግዚአብሔር የእህት ወንድሞችን ነገር ይችላል፣ ይችላል። እግዚአብሔር እንደዚህ ነው የሚለኝ፣ መጽናናት የሌላቸው ልጆቼ፣ በሐዘን ውስጥ ያሉ ልጆች አሉኝ፣ እንዲህ በላቸው ብሎኛል፣ መጽናናት ያገኛሉ። ድሆች፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነርሱ ናቸው፣ የነርሱ ናት። ሄሎ ሄሎ ሄሎ፣ ይሰማል? የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። በጣም የሚገርም ነው። የዋሆች ደግሞ የዋህ የሆኑ የዋህ በጣም ልባቸው ረሃ የሆኑ ብፁዓን ናቸው። ዋው! ረሃ የሆኑ ልበ ረሃ፣ ሰው ሲወርቅ አይዞ ብለው የሚረዱ የሚደርሱ፣ በጣም ልባቸው ውስጣቸው የሚንቀጠቀጥ ረሃ የሆኑ የሚያስቡ የሚጨነቁ ብፁዓን ናቸው። አሜን ነው ወይ? እነዛ በጣም የሚገርመው ነገር መጽሐፍ ሲናገር ምድርን ይወርሳሉ ይላል። የዋሆች ብፁዓን ናቸው። ምን ይሆናሉ? ምድርን ይወርሳሉ። የዋህ ሰው አለ የተሰበረን አይቶ ጥቶ የማየት በጣም በቃ ከራሱ አልፎ ለሌላ ሰው የሚሆን ረሃ ልብ ያለው አለ። ምድርን ትወርሳለህ፣ ምድርን ትወርሻለሽ። ምድር ያንቺ ናት። አሜን ነው ወይ? ምድር ያንተ ነው፣ ምድር ያንቺ ናት። አሜን ነው ወይ? የዋሆች አላችሁ፣ የዋሆች አላችሁ ወይ? እግዚአብሔር ስለ እናንተ እያወራ ነው። የዋህ የሆናችሁ በሞኝነት የሆነ ነገር ስታደርጊ ሞኝ የመሰልሽ ይመስላቸዋል። የሆነ ነገር ስታደርጊ ሞኝ የመሰልሻቸው ይመስላቸዋል። ከእግዚአብሔር የተቀበልሽው የዋህነት ስለሆነ፣ ደግነት ስለሆነ፣ መልካምነት ስለሆነ ብዙዎቹ ዌልካም ማክዬ፣ ዌልካም የኔ እናት። የዋህ ናቸው። የዋሆች ምድር የእናንተ ናት። ምድር ታልፋ ተሰጣችኋለች። ምድር አትቆረቁራችሁ። እግዚአብሔር ምድር የዋሃን ነው እያለኝ ነው። የዋሆች ብዙ ናቸው፣ ብፁዓን ናቸው። ምድር የነርሱ ናት። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። ልበ ንጹሖች ብፁዓን ናቸው፣ መንግሥተ ሰማያት የነርሱ ናት። በመንፈስ ድሆ የሆኑ ብዙዎች ናቸው፣ መንግሥተ ሰማያት የነርሱ ናት እያለ እግዚአብሔር ቃል ይናገራል። ሄሎ ሰው ሲወድቅ አብሮ ወይኔ ብሎ የሚደርስ የዋሆች አላችሁ። ለተቸገረ ልቡ ለተሰበረ፣ ግራ ለገባው፣ ቋንቋው ለተደበላለቀ፣ ራበኝ ጠማኝ ለሚለው ወይኔ ብሎ የሚደርስ አለው ብሎ የሚደርስ ማሳካታ ራባዴላ ቦራባጃኒያ አለው ብሎ የሚደርስ የዋሆች። በየዋህነታችሁ ብዙ ሰዎች ሞኝ አድርገው ሊያስቧችሁ ይችላል። በየዋህነታችሁ ብዙ ሰዎች አሜን ነው ወይ? ሞኝ አድርጎ
ሊያስብ ይችላል። ሞኝ አይደለም እኮ ሞኝ ሆነሽም አይደለም የዋህ የሆንሽው እግዚአብሔር ስለሰጠሽ ነው። እግዚአብሔር ስለሰጠህ ነው። ያ የዋህነትን መንፈስ የዋህነትን ጸጋ እግዚአብሔር ባንተ ላይ እግዚአብሔር ባንቺ ላይ ስላደረገ ምንም መሆን በቃ አለመሆናችም አለመሰጣችም አለማድረግ አትችይም። የዋህ ስለሆንሽ እኮ ነው። ስለዚህ የዋሆች ምን ይሆናሉ? ባዶ አይቀሩም። ባዶ የቀረ አርጎ የራሳቸው ስጋ ራሳቸውን ቢናገራቸውም በግራ በቀኝ ያሉ ጓደኛ፣ እህት፣ ወንድም፣ ፋሚሊ ቢናገራቸውም እነሱ ባዶ አይደሉም። ምድር የነሱ ናት። ምድር የነሱ ናት። ምድር ያንቺ ናት። ምድር ያንተ ነው። ሰው ባዶ አርጎ ሊያስብ ይችላል። ሞኝ አርጎ ሊያስብ ይችላል። ሞኝነት አይደለም። ሞኝነት አይደለም። በየዋህነት ያደረከው ነገር እግዚአብሔርን ማገልገል ነው። የዋሆች ደግሞ እግዚአብሔርን አገልግላችኋል። መጽሐፍ የሚላችሁ ይሄን ነው። ምድር የእናንተ ናት። የዋህ ሞኝ አይደለም። የዋህ ሞኝ አይደለም። ሞኝ ሆኖ አይደለም የሆነ ነገር የሚያደርገው። ሞኝ ሆኖ አይደለም። እግዚአብሔር የሰጠው ጸጋ ስለሆነ አለመሆን አይችልም። አለመሆን አትችይም። አለማድረጋችም ከማድረግ አትቆጠሪም። ከማድረግ ወደ ኋላ አትይም። ለመስጠትም ለማድረግም ለማብላትም ለማልበስም በፈረሰ ጎንም ለመቆም ወደ ኋላ አትይም። ምክንያቱም እግዚአብሔር የሰጠሽ ጸጋ ስለሆነ አንዳንዱ በመስጠት ይባርከዋል፣ አንዳንዱን በየዋህነት ይባርከዋል፣ አንዳንዱን ደግሞ በአገልጋይነት ይባርከዋል፣ በነቢያት መንፈስ ይባርከዋል፣ በብዙ ጸጋ ይባርከዋል። ስንት አይነት ጸጋ እንዳለ ታውቃላችሁ? ኢየሱስ ጌታ ነው። የዋሆች ደስ ይበላችሁ፣ ምድር የእናንተ ናት። መጽሐፍ እንደዚህ ይላል፣ ጽድቅን የሚራብ ሰው አለ። ጽድቅን እባክህ ጌታ ሆይ ጽድቅ የሚል አለ። የሚጠሙ ብፁዓን ናቸው ይጠግባሉና ይላል። ጽድቅ የምትራቡ ካላችሁ ስሙኝ። ጽድቅ እግዚአብሔርን ቅዱስና የእግዚአብሔርን ቅድስና የምትራቡና የምትጠሙ አላችሁ፣ ትጠግባላችሁ። ጥጋብ ይሆንላችኋል። እግዚአብሔር ያጠግብሻል። እግዚአብሔር ያጠግባል። ጽድቅን የሚራብ ጽድቅን የሚጠማ ምን ይሆናል? ይጠግባል። ብራዘር እግዚአብሔርን የተጠማ እርካታው ለዘላለም ነው። ይሄ ጽድቅ ማን ነው? በሰማይ ያለው እግዚአብሔር አይደለምን? ይሄ ጽድቅ ማን ነው? ይሄ ቅዱስ ማን ነው? እግዚአብሔር አይደለምን? እግዚአብሔርን በዘመንሽ እያየሽ እግዚአብሔርን እየጠገብሽ እየረከሽ ዋው እየረከሹ ትኖሪያለሽ። የጽድቅ የሆነው ኢየሱስ የጽድቅ የሆነው በዙፋኑ ያለው እግዚአብሔር እየረከሹ እየጠገብሹ ትኖሪያለሽ። ጽድቅን የሚራቡ ምን ይሆናሉ? ይጠግባሉ። እግዚአብሔር የሚሉ ጌታ ሆይ አምላኬ የሚሉ እግዚአብሔርን ጠግበውት ነው የሚያልፉት። እርካታቸው ሆኖ ደስታቸው ሆኖ እረፍታቸው ሆኖ ያልፋሉ። ይላው ማንን ነው የተጠማኸው? ምንድን ነው የተጠማኸው? ምንድን ነው የተጠማኸው? ምንድን ነው የተጠማኸው? እርካታ ምንድን ነው? እርካታ ምንድን ነው? ማንን ጠጥተህ መርካት ትፈልጋለህ? አያችሁ እንዲህ ያለ ጌታ ኢየሱስ ክርስቶስ እኔ ከምሰጠው ውሃ የሚጠጣ ለዘላለም ከውስጡ የሕይወት ውሃ ምንጭ ይፈልቃል አለ። ከምድር የሚጠጣ ብራዘር፣ ከምድር ስትጠጣ እንደገና ተመልሰህ ትጠማለህ። የምድር ውሃ የምድር ነው። የሰማይ ውሃ ግን ዘላለማዊ ነው። የምድር ደጋግሞ ይጠማሃል። አሁን ትጠጣዋለህ፣ እንደገና መልሰህ ትጠጣዋለህ፣ እንደገና ትጠማዋለህ። እንደገና ክብር ለኢየሱስ ይሁን።
Rosa babaniaso. Ledagiaso preva nontani kabasonia. Ilavona kasonia manta. ክብር ለኢየሱስ ይሁን። ጥማትሽ ማንን ነው? ብር ነው? ወርቅ ነው? የዚህን ዓለም ኮተት ነው? ልንገርሽ፣ እግዚአብሔርን ተጠምተሽ ጽድቅን መንግስቱን የምትሽው ከሆነ የማትረኪበት የማትፍረፈረፊበት ምንም አይነት ምክንያት የለም። ብዙ ሰዎች መፈለግ ያለባቸውን ትተው መፈለግ የሌለባቸውን ነው የሚፈልጉት። መንግስቱንና ለው ስሙኝ፣ መንግስቱንና ጽድቁን የሚፈልግ ሰው እግዚአብሔርን የሚፈልግ ሰው በፊቱ ስጋ የሆነ ነገር አይኖርም፣ ሌላው ይጨመራል አለ። ልጅ ቢሆን ገንዘብ ቢሆን ወርቅ ቢሆን ማላ ኮራባሳ ፓራዲያ ተጨንቃ አይደለም እኮ ጽድቅን በመያዝ እግዚአብሔርን በመያዝ ነገር ሁሉ ዝም ብሎ ይትረፈረፋል። እግዚአብሔርን በመያዝ ማን ነው እግዚአብሔርን ትቶ የዚህን ዓለም ነገር እየፈለገ እየኳተነ እየደከመ ያለው? ዘመን በሙሉ የድካም ነው የሚሆነው። ከእግዚአብሔር ውጭ እየኳተንክ ከሆነ ፍለጋ ሌላ ነገር ከሆነ ብራዘር እግዚአብሔርን ተደግፈ ኑር። እመነው፣ ተደግፈው፣ አስቀድመው። እግዚአብሔርን ስታስቀድም ነገር ሁሉ ይሳካልሃል። ነገር ሁሉ ይከናወንልሃል። ነገር ሁሉ ያማረ ይሆናል። ነገር ሁሉ ድንቅ ይሆናል። እላው ብዙ ጊዜ መፈለግ ያለበት እግዚአብሔርን ሆኖ ሳለ የምንፈልገው የዚህን ዓለም ነገር ነው። የምንፈልገው ሌላ ነገር ነው። የምንፈልገው ወርቅ ነው። የምንፈልገው ቤት ነው። የምንፈልገው መኪና ነው። የምንፈልገው ሀብታም መሆን ነው። የምንፈልገው ዳድሩት። ነገር ግን እግዚአብሔርን የሚፈልግ ሰው ከዚህ ሁሉ ነገር አይጎለው፣ ምንም ነገር አይጎልበትም። ማንን ነው የምትፈልገው? የትኛውን ጽድቅ ነው የምትፈልገው? በገንዘብ የሚገኘውን ነው? በዚህ ዓለም የሚገኘውን ጽድቅ ነው የምትፈልገው ነው ወይስ እግዚአብሔርን ነው የምትፈልገው? ጽድቅን የሚራቡ ይልና ይጠግባሉ ይላል። አየህ፣ እግዚአብሔርን የምትፈልግ ከሆነ ጠግበና ለሌላውም ተርፈህ ነው የምትኖረው። እግዚአብሔር ያበዛል። እግዚአብሔር ያትረፈርፋል። እግዚአብሔር ብዙ ያደርግሻል። የምትፈልገው ማንን ነው? የምትፈልገው ማንን ነው? እግዚአብሔር ወይስ? ብራዘር ብዙ አትርከም። እግዚአብሔርን አስቀድመው። ጽድቅን አስቀድም። ትጠግባለህ። ጽድቅን ትጠግባለህ። እግዚአብሔር ያጠግባል፣ ያበላሃል፣ ያጠጣል፣ ያለብሳል። የምትፈልገውን ነገር ያደርግልሃል። ነገር ግን ምድር ሳይሆን የምሰብክህ ጽድቅን ነው የምሰብክህ። ኢየሱስን ነው የምናገርህ። የሰማዩን መንግስት እግዚአብሔርን ነው የምናገርህ። እግዚአብሔርን ፈልግ፣ ሌላው የሚጨመር ነው። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል ይላል። ልበ ንጹሖች ይላል። ልበ ንጹሖች፣ ንጹህ የሆኑ ከምንም ጋር ንክኪ የሌላቸው ልበ ንጹሖች ብፁዓን ናቸው እና መጽናናትን ያገኛሉ አለ። መጽናናትን ከማን? ከእግዚአብሔር ዓለም። አየህ፣ መጽናናት የሚገኘው ከእግዚአብሔር ዓለም ነው። መጽናናትን በገንዘብ አታገኝም፣ በወርቅ አታገኝም፣ በጓደኛ አታገኘውም፣ በፋሚሊ አታገኘው። መጽናናትን አንድ ሰው ልቡ የተሰበረ ሰው ሙሉ በሙሉ መጽናናትን ማግኘት የሚችለው እግዚአብሔር ነው። አሜን። መጽናናትን ያገኛሉ። ልበ ንጹሖች፣ ንጹሖች
ልባችሁ የተሰበረ አለ። ልባችሁ የቆሰለ፣ ልባችሁ ስብርብሩን የወጣ ያዘነ፣ ግራ የገባችሁ ምን ልሁን እያላችሁ አላችሁ። ምን ልሁን እያለሽ ያለሽ እግዚአብሔር መንፈስ እንደዚህ ነው የሚልሽ። መጽናናት ይሆንልሻል። መጽናናት ይሆንልሻል። አያለው በሰው ብዙ ሰዎች ልባችሁ ቆስሎ ልባችሁ አዝኖ እስቲ ነው 2 ዓመት 3 ዓመት 4 ዓመት 1 ዓመት ልባችሁ ቆስሎ በጣም በቃ ግራ በመጋባት ህይወት ውስጥ ያላችሁ እግዚአብሔር ምስክሬ ነው። እንዲህ ነው የሚላችሁ እግዚአብሔር ዛሬ መጽናናትን ታገኛላችሁ። ልባችሁ ይጠገናል። ፈውስ ይሆንባችኋል። ተአምራት ይሆንብሻል። ተአምራት ይሆንብሃል። እግዚአብሔርን ታየዋለህ። እግዚአብሔርን ታየዋለሽ። ኢየሱስ የሚያጽኑ ብፁዓን ናቸው የሚምሩ ይልና የሚምሩ ብፁዓን ናቸው ይማራሉና። የሚምሩ በጣም የሚገርም ነው። ከሰው ጋር የተጣላችሁ እግዚአብሔር ምረሽ ከሆነ እግዚአብሔር ይምረሻል። ብዙ ልጆች ከጓደኞቻችሁ ከተለያዩ ሰዎች ጋር ልብ ሰብራችሁ ያላችሁ እዚህ ግን መታችሁ አሜን የምትሉ ስብርብር አድርጋችሁ አርቅቃችሁ ህንክልክቱን አውጣችሁ እግዚአብሔር መንፈስ እያወራኝ ነገር ግን እዚህ መጣችሁ አሜን ኢየሱስ ጌታ ነው ትላላችሁ። አሜን ትያለሽ። መጀመሪያ ማሪ አሜን ለማለት ያቆሰልሽውን ወዳጅሽን ያቆሰልሻትን እህትሽን ጓደኛሽን ማርያት ይቅር በያት። እግዚአብሔር እንዲመረሽ እግዚአብሔር አሜን እንዲሆንልሽ ነው አሜን የምትይው እንዲሆንልሽ መጀመሪያ ይቅር ብለሽ ነይ። አሜንታሽን ጌታ እንዲቀበል እሰይ እልልታሽን ጌታ እንዲቀበል እግዚአብሔር እንዲያወራሽ መጀመሪያ ምህረት አርጊ። ከእህትሽ ጋር ከጓደኛሽ ጋር ብዙ ሰዎችን ያሳዘናችሁ እግዚአብሔር እያወራኝ ነው። ለጌታ ክብር አሁን ለሚያወራው ለእግዚአብሔር ክብር ከጓደኛሽ ከሴት ጋር ከጮኛ ጋር ራስሽ ልብ የሰበርሽ ራስሽ እኮ ነው የሰበርሽው። ራስሽ እግዚአብሔር ምስክሬ ነው። የዛን ሰው የዛችን ልብ ካልጠገን እግዚአብሔር ፍጽሞ አንተን አይሰማም፣ አንቺን አይሰማሽም፣ አይቀበልሽም። እልልታሽን ምንም አይደረግልሽም። ማሪ መጀመሪያ ምህረት አርጊ። መጀመሪያ ስዕለትሽን ለማድረግ የሆነ ነገር ለማድረግ መጀመሪያ ሂጂና ስዕለትሽን አስቀምጠሽ አሜንታሽን አስቀምጠሽ ሄደሽ መጀመሪያ ንስሐ ግቢ፣ ይቅር በይ። ከዛ እግዚአብሔር ይቀበልሻል፣ እግዚአብሔር ይሰማሻል። ብዙ ሰዎች አንተ ነው የምንለው እኔ የሚለውን አናውቅም። ምህረት አናደርግም፣ ምህረት ግን ይደረግልናል። ሰዎች ይቅር በይን ብለው ይመጣሉ። ይቅር አላልሽም። አንድ ሴት በተለይ ይቅር በይን ተብለሻል። 1 2 3 4 5 ሰው በመንፈሳዊ ያለው ይቅር በይን እባክሽን ብሎ ሲሰቀሰቅ ሲያለቅስ ያስለቀስሽ ከዛ ብሎክ አድርገሽ ዘጋግተሽ ልብ ሰብረሽ ዛሬ እዚህ መተሽ ግን አሜን ትያለሽ። ሰማይ አይለቅሽም። የትም ሂጂ እዚህ ንስሐ ካልገባሽ እግዚአብሔር ምስክሬ ነው መቼም አሜን የምትይው ነገር አይሰማ። መቼም ማለት ነው። ካልማርሽ እግዚአብሔር አይምርሽም። ካልማርክ እግዚአብሔር አይምርህም። እናንተ ሰዎች 5 ሰዎች አያለሁ ማሪኝ ይቅር በይኝ ሴት ወንድ ማሪኝ ብሎ ጓደኛሽ ናት፣ አንድ ደግሞ እህት ናት። ማሪኝ ብላ ይቅር በይኝ በቃ ብላ የራስሽ ጉዳይ ከዚህ በኋላ አታውሪኝ፣ ከዚህ በኋላ አታናግረኝ፣ ከዚህ በኋላ አታናግረኝ አልፈልግም ብለው ልብ ሰባብረሽ ነገርሽን ዘጋግተሽ ያለሽ እህት እስኪ እናንተ አንዳንድ ቁጥር እንኩ ቶሎ በሉ ፍጠኑ። ዛኖሳ ፓራዲያ እህትሽን
ጓደኛሽን፣ የሴት ጓደኛ፣ የወንድ ጓደኛ ኢየሱስ ጌታ ነው። እህትሽን ከእህትሽ ይቅርታ ስጠይቅሽ እምቢ አልሽ፣ የሰበርሻት፣ ያሳዘንሻት 3 ቁጥር ነኪ። እጮኛሽን ደግሞ እጮኛ ጓደኛሽን የሰበርሽ የራስ ጉዳይ ብለሽ ጥለሽ ሄድሽ 2 ቁጥር እንነኪልኝ እፈልጋለሁ። እግዚአብሔር መንፈስ እያወራኝ ነው። እግዚአብሔር መንፈስ እያወራኝ ነው። ለጌታ ክብር፣ አሁን ለሚያወራው ለጌታ ክብር። የስ 2 ቁጥር የስ ጭራሽ ይቅርታ አላደርግም አልሽ። ጭራሽ ይቅርታ አላደርገለም። በፍጹም እሞታለሁ እንጂ መርዝ ጠጥቼ ብሞት ይሻለኛል፣ ኤሌክትሪክ አንገቴን ከዚህ በኋላ ብለሽ፣ እሱ ግን ተንኮታኮተ። እሷ ግን አለቀሰች አለቀሰች አለቀሰች። አንቺ ግን እዚህ መጥተሽ አሜን ነው ኢየሱስ ጌታ ነው ልክ ነው ትይኛለሽ። መንፈስ ቅዱስን ተዋሽው ዘንድ እሱ ሰው ነው? መንፈስ ቅዱስን ተዋሸው ዘንድ እሱ ሰው ነው ወይ? እሱ ሰው ነው ወይ? ብዙ ሰዎች እኮ እንደ ጓደኛችሁ ነው ያያችሁት። ዛሬ በእግዚአብሔር ፊት እዛው ባላችሁበት እንድትወርቁ እፈልጋለሁ። መንፈስ ቅዱስ ያይሻል። ከዚህ ሰዓት ጀምሮ ይቅርታ አረግላታለሁ፣ ከዚህ ሰዓት ጀምሮ ይቅርታ አረግለታለሁ ብለሽ ውደቂ። አሁን ውደቂ። መንፈስ ቅዱስ እያየሽ ነው። ውደቂ። ማላሳካታራ ባጄንያ ማንታ ውደቂ። ንስሐ ግቢ። ይቅርታ አርግለት። ጌታዬ በድያለሁ በይው። በቃ ይቅርታ አረጋለሁ በይው። ምህረት አርግልኝ በይው። ለካ እስካሁን ድካም ነው አሜን ምለው ልክ ነው ምለው ለካ የተመነበይልኝም እግዚአብሔር አልሆነልኝም የራሴ ጥፋት ነው በይና ውደቂ። በእግዚአብሔር ፊት ውደቁ። ሁላችሁም ውደቁ። ጂሰስ ምህረት ለማድረግ ውደቁ። ከዚህ ሰዓት ጀምሮ እግዚአብሔር ምስክሬ ነው። እግዚአብሔር አይለቃችሁም። እንደዚህ አድርጌያለሁ ከሰዓት ትመሰክሩልኛላችሁ። ዛሬ ለምን ተራራ የሆነ ነገር አይሆንም። ስልክ ያንሳም አያንሳም ይቅርታ አድርጊ። ይቅርታ አድርጊ። ተበድለሻል፣ አዎ። በድሎሻል፣ አዎ። ተበዳድላችኋል፣ አዎ። ነገር ግን ይቅርታ አድርጊ። መንፈስ ቅዱስ ይህንን ነው ዛሬ እያወራ ያለው፣ እየተናገረሽ ያለው ይሄንን ነው። ሜካሮሶኒያሎ ዊለቨሊያ ከፓሶኒያ ከባባ ለበርታሊያሎ ትሬሌቬቼኒያ ማንታ። የሚገርም ነው። ሳንምር ማሩኝ ትላላችሁ አይደል? ሳትምር እኮ ነው ምህረት ሳታ ብዙ ሰዎች ምህረት ሳያደርጉ ማረኝ ይላሉ። መጀመሪያ ምህረት አድርጊ። ምህረትን ለመቀበል እኮ ምህረት ማድረግ አለብን። ምህረት ለመቀበል እኮ ምህረት ማድረግ አለብን። ብዙ ሰዎች ምህረት ተቀባይ እንጂ ምህረት አድራጊ አይደለንም። ምህረት ለመቀበል እንሮጣለን እንጂ ምህረት አናደርግም። ምህረት አናደርግም። እግዚአብሔር ይውላችሁ ይበድልሽም አይበድልሽም ምህረት ለእግዚአብሔር ነው። ምህረት ባያደርግልሽ እንኳን ምህረት የሚያደርግልሽ አምላክ አለሽ። የሚያኖርሽ አምላክ፣ የምታመልኪው አምላክ፣ ያመንሽው አምላክ ካለ በሰማይ እሱ ምህረት ያደርግልሻል። እመኚ። ዛሬ እግዚአብሔር ይህንን ነው እያወራችሁ ያለው። የሚምሩ ብፁዓን ናቸው ይማራሉና። ስንቶቻችሁ ነው አሁን በዚህ ለእግዚአብሔር መንፈስ የወደቃችሁ የተንበረከካችሁ? ለቁጥርን ሁላ ንኩልኝ እስኪ። የወደቃችሁ ምህረት አደርጋለሁ እግዚአብሔር እኔ አላይሽም፣ መንፈስ ቅዱስ ግን አይቶሻል። ውደቂ ብሎሻል። ለእግዚአብሔር የሰጠሽ ጌታ ይባረክሽ። አለሚቱ ጌታ ይባረክሽ። ኦኬ መቅሊ ጌታ ይባረካችሁ። የወደቃችሁ ቶሎ በሉ ፍጠኑ። ኦኬ መክሊት ጌታ ይባረክሽ። ጌታ ይባረክሽ። በቃ እዚህ ቤት እግዚአብሔር እያወራ ነው። መቅዲ እግዚአብሔር ይባረክሽ። ጸጋ ጌታ ይባረክሽ። እግዚአብሔር ይባረካችሁ። የስ ፍጠኑ 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 ፍጠኑ። ያ ጌታ ይባረካችሁ። ዘመናችሁ ብሩክ ይሁን። በእውነት እግዚአብሔር እዚህ ቤት አለ። በእውነት እግዚአብሔር ምስክሬ ነው። ቫና ካሮ ሰኒያሎቫ ሬሌቤጀኔ ኔጋስ
ዊላ ቶራ በቻኒያ ማንታ በጣም ብዙ ሰዎች በእንደዚህ አይነት ህይወት ውስጥ ነው ያሉት። በጣም እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር ድልን ሰጥቷል። በቃ ዛሬ በቃ እግዚአብሔር ምስክሬ ነው። እግዚአብሔር ምሕረቱን ያበዛላችኋል።